ሰላም ጤና ይስጥልኝ ክብራትና ክብራን ጡረተኞችን የተመለከተውን መረጃ ከዚህ ሰዓት ጀምሮ ወደ እናንተ ማድረስ እንጀምራለን። በሚሊዮኖች የሚቆጠሩ የመንግስትና የግል ድርጅት ጡረተኞችን በቀጥታ የሚነካ በሀገራችን ሕግና አዋጅ ላይ የተመሰረተ እጅግ ወቅታዊና እውነተኛ መረጃ ይዘንላችሁ ቀርበናል። በአሁኑ ወቅት በተለያዩ የማህበራዊ ሚዲያ መድረኮች ላይ ለአዲሱ የ2019 በጀት ዓመት ተጨማሪ አዲስ የጡረታና የደሞዝ ጭማሪ ጥናት ቀርቧል የሚሉ ወሬዎች በስፋት እየተሰማ ነው። ብዙዎቻችሁም ይህ መረጃ እውነት ነው ወይስ ውሸት፣ ህጉና መመሪያውስ ምን ይላል በማለት በተደጋጋሚ ጊዜ ጠይቃችሁናል። እውነታው ግን ምንድን ነው? መንግስት በያዝነው የ2019 በጀት ዓመት አዲስ የጡረታ አበልና ደሞዝ ጭማሪ ያደርጋል? እስከ መጨረሻው ከተከታተላችሁ ይህ ቪዲዮ መልስ ይኖረዋል። በዛሬው ቆይታችን ከማንኛውም የተጋነነና ከተሳሳተ ወሬ በጸዳ መልኩ የተረጋገጠውን የመንግስት ይፋዊ አቋም፣ በህጉ የተቀመጡትን መመሪያዎችና የበጀት ውሳኔዎችን መሰረት አድርገን ተጨባጭ መረጃ ወደ እናንተ እናደርሳለን። እንዲሁም የደሞዝተኛውን የኑሮ ጫና ለመቀነስ በባለሙያዎች የቀረበውን አዲስ የታክስ ቅነሳ ጥሪ በጥልቀት እንመለከታለን። ቪዲዮ ላይክ በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁ ደግሞ ሁልጊዜ በህግና በማስረጃ የተደገፉ እውነተኛ መረጃዎችን ለማግኘት ሰብስክራይብ ማድረግ አትርሱ። አሁን በቀጥታ ወደ ዝርዝሩ እንለፍ። ለመሆኑ በሀገራችን የጡረታ ጭማሪ እንዴት ነው የሚወሰነው? ህጉስ ምን ይላል? በኢትዮጵያ የወጡ የጡረታ አዋጆችን ስንመለከት የመንግስት ሰራተኞች የጡረታ አዋጅ ቁጥር 1267/2014 እና የግል ድርጅት ሰራተኞች የጡረታ አዋጅ ቁጥር 1268/2014 በግልጽ የሚያስቀምጡት አስገዳጅ መመሪያ አለም። በእነዚህ አዋጅ አንቀጽ 56 ላይ የጡረታ አበልን ለማሻሻል በሚለው ድንጋጌ ስር የሚከተለው በግልጽ ተቀምጧል። አስተዳደሩ ቢያንስ በየ3 ዓመቱ የጡረታ ፈንድን የፋይናንስ አቅም፣ የኑሮ ውድነትና የደሞዝ ጭማሪን መሰረት ያደረገ ጥናት በማካሄድ የጡረታ አበል የሚሻሻልበትን የውሳኔ ሐሳብ ለሚኒስትሮች ምክር ቤት ያቀርባል ይላል። ይህ ማለት በአዋጁ መሰረት የማህበራዊ ዋስትና አስተዳደሩ በየ3 ዓመቱ ግዴታ ጥናት የማድረግና የማቅረብ ኃላፊነት አለበት ማለት ነው። ጥናቱን በደፈናው ሳይሆን 3 ዋና ዋና ነገሮችን ማዕከል ማድረግ ይኖርበታል። አንደኛ፣ የጡረታ ፈንዱ የገንዘብ አቅም መፈተሽ ይኖርበታል። ሁለተኛ፣ በሀገሪቱ ያለው የኑሮ ውድነትና የዋጋ ግሽበት መታየት ይኖርበታል። ሶስተኛ፣ በስራ ላይ ባለው ሰራተኛ ላይ የተደረገው የደሞዝ ጭማሪ ግምት ውስጥ መግባት ይኖርበታል። አስተዳደሩ ጥናቱን አዘጋጅቶ ለሚኒስትሮች ምክር ቤት ካቀረበው በኋላ ምክር ቤቱ መርምሮ ሲያጸድቀው ውሳኔው በተግባር ላይ ይውላል። ታዲያ ይህ ህጋዊ ሂደት ካለ ለምን በያዝነው 2019 በጀት ዓመት አዲስ የጡረታ ጥናት አልቀረበም ለሚለው ጥያቄ በቀጥታ ወደ እውነታው እንግባም። ለአዲስ የ2019 በጀት ዓመት ተጨማሪ አዲስ የጡረታ አበል ወይም የደሞዝ ማሻሻያ ለማድረግ በአሁኑ ሰዓት የቀረበ ምንም አይነት አዲስ ይፋዊ ጥናት የለም። ነገር ግን የጡረታ ጭማሪ ለማድረግ በጭራሽ ጥናትም አያስፈልግም። ጡረተኞች ምን አይነት ችግር ውስጥ እንዳሉ ለማንም ግልጽ ስለሆነም። ይሁን እንጂ ይህ በህጉ ከተቀመጠው የ3 ዓመት የጥናት ጊዜ አንጻር ሲታይ ሙሉ በሙሉ ህጋዊ አካሄድ ነው። ምክንያቱም የቅርብ ጊዜ ማስተካከያዎች መደረጋቸው አይዘነጋም። መንግስት በነሐሴ 2016 ዓመተ ምህረት አጠቃላይ የደሞዝ ስኬል ማሻሻያ ማድረጉ ይታወሳል። ይህንን ተከትሎም በጥር 2017 ዓመተ ምህረት ዝቅተኛው የጡረታ መነሻ አበል ወደ 4669 ብር ከፍ እንዲል ተወስኖ በተግባር ላይ ውለዋል። ይህ መነሻ ክፍያ ቀደም ሲል ከነበረው 1244 ብር አንጻር ትልቅ ለውጥ ያመጣ ቢሆንም አሁን ካለው የገበያ ጫናና የኑሮ ውድነት አንጻር ግን አሁንም ለጡረተኞች ፈታኝ መሆኑ አልቀረም። በአዲስ የ2019 የመንግስት በጀት ውይይት ወቅት የህዝብ ተወካዮች ምክር ቤት አባላት የደሞዝና የጡረታ ማሻሻያ ጥያቄዎችን በስፋት አንስተው ነበር። ይሁን እንጂ የመንግስት ምላሽ ግልጽ ነበረም። በአሁኑ ወቅት ቅድሚያ የሚሰጠው የሀገሪቱን የፋይናንስ አቅም ማመጣጠንና የዋጋ ግሽበትን መቆጣጠር ላይ መሆኑ ተገልጿል። ሌላ ተጨማሪ የገንዘብ ጭማሪ በአጭር ጊዜ ማድረግ የገበያውን መረጋጋት ይበልጥ ሊያናጋው ስለሚችል አሁን ላይ አዲስ ጥናት አልቀረበም። ነገር ግን እውነታው ይህ ብቻ አይደለም። ምንም እንኳ አሁን ላይ አዲስ ጥናት ባይኖርም ካለው የኑሮ ውድነት አንጻር የጡረታ ጭማሪ መደረጉ ግን ፍጹም አይቀሬ ነው። የጡረታ አበል ጭማሪን በተመለከተ ለጡረተኞች መልካምና ተስፋ ሰጪ ነገር በመንግስት በኩል እንዳለ ይታወቃል።
መንግስት የደረጃ በደረጃ አሰራርን ተከትሎ በተለይም ዝቅተኛ ተከፋዮችን በመደገፍ ረገድ በአጠቃላይ በመንግስት በኩል የጡረታ አበል ጭማሪ የማድረግ ሰፊ ዝግጅትና እቅድ እንዳለ ይነገራል። በሌላ በኩል ተጨማሪ የደሞዝም ሆነ የጡረታ ጭማሪ በሚጠናበትና በሚዘጋጅበት በዚህ 2019 በጀት ዓመት የደሞዝተኛውንና የጡረተኛውን ማህበረሰብ የኑሮ ጫና በአስቸኳይ ለማቃለል ሌላ አማራጭ መፍትሄ በስፋት እየቀረበ ይገኛል። ይህም በደሞዝ ላይ የሚጣለው የግብር ወይም የታክስ መጠን በአስቸኳይ እንዲሻሻልና እንዲቀነስ የቀረበው ጥሪ ነው። የፕራግማ ካፒታል መስራች ዋና ስራ አስፈጻሚ አቶ መርዒድ ፍቅረ ዮሐንስን የመሰሉ ታዋቂ የኢኮኖሚ ባለሙያዎች እንደሚገልጹት በምስራቅ አፍሪካ ከፍተኛ የደሞዝ ታክስ ከሚጥሉ ሀገራት መካከል ኢትዮጵያ አንዷ ናት። አሁን ባለው የገበያ ሁኔታ ይህ አሰራር ለደሞዝተኛው እጅግ አዳጋችና ሕይወቱን ፈታኝ የሚያደርግ በመሆኑ ታክሱ በአስቸኳይ ሊፈተሽ ይገባል ብለዋል። መንግስት እያደረጋቸው ካሉት የማክሮ ኢኮኖሚ ማረጋጊያ ስራዎች ጎን ለጎን የደሞዝ ታክስ ማሻሻያና ቅነሳ ማድረጉ ለሰራተኛው ፈጣንና ቀጥተኛ እፎይታ የሚሰጥ በመሆኑ በትኩረት ሊታሰብበት የሚገባ ትልቅ ጉዳይ ነው ተብሏል። ለአዲስ የ2019 በጀት ዓመት አዲስ ይፋዊ ጥናት በአጭር ጊዜ ባይቀርብም ከኑሮ ውድነቱ አንጻር ግን የጡረታ ጭማሪ መደረጉ አይቀሬ መሆኑና በመንግስት በኩል ለጡረተኞች መልካም ነገሮች እንዳሉ መረዳት ይቻላል። በተለያዩ አሳሳች መረጃዎችና ያልተረጋገጡ የውሸት ወሬዎች ሳይደናገሩ የመንግስትን የበጀት አቅምና በአዋጅ የተደነገጉትን የጊዜ ገደቦች መከተሉ እውነተኛውን ገጽታ ለመረዳት ይረዳናል። እርስዎ በዚህ ወቅታዊ የ2019 በጀት ዓመት የጡረታና የደሞዝ ሁኔታ ላይ ምን አስተያየት አለዎት? ሕጉ በየ3 ዓመቱ እንዲጠና የሚያስገድደው ድንጋጌ ላይስ የእርስዎ እይታ ምንድን ነው? ሐሳቦን በኮመንት መስጫው ላይ ያጋሩን። ሁልጊዜም እውነተኛ መረጃዎችን ለማግኘት ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ በማድረግ መረጃውን ተደራሽ ያድርጉም። ረጅም ዕድሜ ሰላምና ፍቅርን ለእናንተ ተመኘን። ሰናይ ጊዜም